ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ሰሞኑን ጠፋ ብያለሁ። ምክንያቱም እየታየልኝ አይደለም የምሰራቸው ቪዲዮዎች ላይ ኮመንት፣ ሰብስክራይብ እያደረጋችሁልኝ አይደለም። አድርጉልኝ፣ አበረታቱኝ። ዛሬ እንግዲህ አንድ ለየት ባለ ሀሳብ ነው የመጣሁት። እሱ ምንድነው? ሶሻል ሚዲያ ላይ ስለምታውቋቸው ስለ አብርሃምና ስለ ሩታ ብዙ ጊዜ በእንደዚህ አይነት ሀሳብ መጥቼ አላቅም። ግን አሁን በጣም የተሰማኝ ነገር ስለዛ ስለተሰማኝ ነገር አንዳንድ ብዬ ነው። ሁላችሁም ታውቋቸዋላችሁ አብርሃምና ሩታን። የእነሱ ትዳር መፍረስ በጣም ነው የተሰማኝ። የሁላችሁም ስሜት ነው ብዬ ነው የማስበው። ምክንያቱም መፍረስ የሌለበት ትዳር ነው። ሁለቱም ጋር ፍቅር አለ፣ መዋደድ አለ፣ ግን በዛውም ልክ እልህ አለ እና ሰው ጣልቃ ማስገባት አለ፣ ልጅነትም አለ ብዬ ነው የማስበው። እዚህ ጋር ብዙ ሰዎች ይቅርታ አድርጉልኝና ሄርሜላን ታበረታቷት። ሄርሜላ የትዳራቸው መፈች አይደለችም ብላችሁ ታስባላችሁ? በቀጥታም ይሁን በተዘዋዋሪ ሄርሜላ የትዳራቸው መፋታት ምክንያት ጸቡ የተጀመረው በሷ ላይሆን ይችላል። ነገር ግን እንዲፋቱ ክፍተት እንዲፈጠር አድርጋለች። እሱም ከአብርሃም እያለች ከሱ ጋር እየሆነች እች ልጅ እንዲሰማት ብዙ ነገር እንዲሰማት ነው። እንዴት ለምትሉኝ ሰዎች እንደ ሴት እርጉዝ እያለች አጥፍታም ይሁን እሱ አጥፍቶም ይሁን ተጣልተው ባሉ ሰዓት መታ ባሏን ስታሽበለብለው ስትንከባከበው ስታይ ምን ይሰማታል? ይህንን ለእናንተ ለተወላችሁ። ይሄን ማድረጓ እቺ ልጅ ትክክል ነች ብላችሁ ታስባላችሁ እኮ? በዛን ሰዓት ነፍሰ ጡር ናት። ነፍሰ ጡር ምን እንደሚሰማው ነፍሰ ጡር ሆናችሁ የምታውቁ ሰዎች ይሄን የተረዳ ሰው የለም። ሩታን ተጣሉ። አዎ እሷም አጥፍታ ሊሆን ይችላል፣ አብርሃምም አጥፍቶ ሊሆን ይችላል። በለት ጽድ ላይ እሳት መለኮስ ወይ እሳት ላይ ነዳጅ ማርከፍከፍ ነው። ይሄን ያውቃላችሁ። ለምን ሁለቱ አንድ ላይ እንዳይመለሱ እንደፈለጋችሁ አይገባኝም። እኔ አሁን ተለያይተዋል ለማለትም አልደፍርም። ፍቅርም አለ፣ ሌላም እልህም አለ። አንደኛው በቃ አብረን እንሆን ሲል አንደኛው አሻፍረኝ ይላል። አንደኛው ረገብ ብሎ ደግሞ አብረን መሆን አለብን ሲል አንደኛው አልችልም ይላል። ይሄ ለምን እንደሆነ ታውቃላችሁ? አንደኛ ሰው ያስገባሉ ጣልቃ፣ ሁለተኛ ሁለቱም አንሸነፍም ባዮች ናቸው። ሁለቱም በቃ በእልህ ደግሞ በእልህ የሚሆን ነገር የለም። ቢማሩ ነው። አሁን ሩታም አብርሃምም ከማይማራሉ ከቤተሰቦቻቸው ከወንድሞቻቸው። አብርሃም ቤተሰብ ትዕግስት ብዙ ያስተምራል። አብርሃም ከወንድሙ ከሁለቱም ወንድሙ ከታናሹም ከታላቁ ብዙ ቢማሩ ትዕግስተኞች ናቸው። ኤፍሬም ለምን እንደዛ እንዳለ ታውቃላችሁ? ለምን ተስፋ መቁረጥ እንዳቃተው ታውቃላችሁ? ሩታ ምን ያህል እንደሚወዳት ስለሚያውቅ ነው። አሁን አብርሃም በደንብ ነው ሩታን አሁንም የሚወዳት፣ ግን አልሸነፍም የሚል ነገር ነው። ሩታም ብዙ ጥፋት አጥፍታለች። ምክንያቱም ልጅነት አይበለው አላቅም ለምን እንደዛ እንዳደረገች አስክራ ቪዲዮ ራቁቱን እስከ መቅረጽ ድረስ የደረሰችው
ትክክል አይደለም። እንዴት እንዳሰበችው አላውቅም። ይሄ በጣም ነውር። በባሏ ላይ ተውና በማንም ላይ ሴት ልጅ ማድረግ የሌለባትን ነገር አድርጋለች። ትልቅ ጥፋት ነው። ግን የሰው ልጅ አያጠፋም ማለት አይደለም። ምነው አብርሃም አላጠፋም እንዴ? እሷ እርጉዝ ሆና አራስ ቤት ተኝታ እሱ ከሴት ጋር ሊዝናና የሚሄደው ምንም ጓደኛውም ትሆን ምንም ትሆን እሷ አራስ ቤት ተኝታ እሱ ሊዝናና ሪዞርት ለሪዞርት መሄዱ ትክክል ነው ብላችሁ ታስባላችሁ? ምን እንዲሰማ ተጠብቃችሁ ነው? ነት የቀየራት ለዛ ነው። በጣም ኃይለኛ ያደረጋት። አራስ ቤት ተሆኑ ታውቁታላችሁ፣ ወልዳችሁ የተነሳችሁ ሴቶች። ይህ ለአብርሃም ከማሰብ ነው ትላለች ሄርሜላ። አስባ ነው፣ ለራሱ አስባ ነው። ለምን እንደ ሴት አንዳንዴ ቆመ ብላ ለሩታ ሳታስብም? ታዩ ሩታ እንግዲህ ባሏን ስለቀማች ብቃ ነው አቻ ሊኖራት ይችላል። ግን ሴት ናችና እንደ ሴት ቆመ ብላ ማሰብ ምን ነው ተሳናት? ነገ እኔም ላይ እንደዚህ አይነት ነገር ይደርሳል ብላ ማሰብ ምን ተሳናት? በከፍተታቸው ገብታ እሱን ማማለል ከማሰብ አብርሃም ያደረገው ነገር በፊት ትክክል ነው ብላ ነው ጎዳችሁ ጉድ ማትናገራለች። ሄርሜላ ሴት ነሽ። እኔ አንድ ላስተላልፍልሽ ምር እስኪ ሩታን ያደረጋትን ነገር በፊት መለስ ብለሽ እዩ። እሱ ትክክል ነው። እሷ ነፍሰ ጡር ባለች ሰዓት እሺ፣ እሷ ጥፋትም አጥፍታው ይሁን ይሄዳው። ግን በዛን ሰዓት ጠዋት ይቅርታ ይጠይቃታል። ትክክል ነው ብለሽ ታስቢያለሽ? እንደ ሴት አብርሃም ትክክል ነው? የዋህ ነው ምናምን ያለሽ። የዋህነት ምንድን ነው? የዋህ ከሆነ ሚስቱን ሊያከብር ይገባል። ምናልባት እኔ አሁን አብርሃም ላይ የማየው ነገር አለ። በሼም መያዝ ነው። በሼም ትዳር፣ በሼም ህይወት አይኖርም። በቃ ይሉንታ ይዘዋል። ይሉንታ ደግሞ የትም አያደርስም። በቃ ትዳር ነው። በቃ አንድ ሰው ሄርሜላ ነው እየተጠቀመችበት ያለችው። እኔ ስለምወደው ስለማከብረው ለምንድን ነው የሩታ ቁስል ሊሰማሽ ያልቻለው? ያደረጋትን ነገር ለምንድን ነው ዞር ብለሽ ያላየሽው? ሁሌ ሩታ በጥፊ መታው በእንትን መታው ትያለሽ። ቢገባሽ ሩታ የመጨረሻ ነው የምታፈቅረው። እሱም እንደዛው መስሎሽ ነው። አሁንም እነሱ አንድ ላይ መሆናቸው አይቀርም። ሩታ ብዙ ይችላል። ሩታ አላጠፋችም እያልኩኝ አይደለም። ተደጋጋሚ ጥፋቶች አጥፍታለች። በጣም ኃይለኝነት ታበዛለች። ሴት ልጅ ትዳሯን ደግሞ በእሷ ጫማ ውስጥም ሆነሽ ሄርሜላ እስኪ ይሄ ነገር ባንቺ ምን ያህል እርግጠኛ ነሽ ነው? አሜን ብለሽ ትክራሃም ከሌላ ሴት ጋር አንቺ እርጉዝ ሆነሽ ወይም ወልደሽ ተኝተሽ እሸሼ ገዳሜ ቢል እንዴት ተቀበዩ? አላቅም። ይሄ መልሱን ላንቺ ይሆንልሽና የፍቅር ነው። ብትመታው መታችኝ ነኝ አማማይ ብሎሻል አላለሽም። ምክንያቱም በጣም ነው የሚያፈቅራት። በጣም ጥሉም የፍቅር ነው። ቢገባሽ ያስታውቅበታል። አብርሃም ካንቺ ፍቅር የለውም፣ ግን ሼም ይዞታል። አሁን በቃ እንደምንም ከሷ ጋር መሆን አለብኝ ብሎ ወስኗል። ሩቾ ነገሮችም ተስፋ ቆርጧል። ግን የሚገርማችሁ ነገር ደስታ አሁን ላይ ያለው ጸባው ምኑ አሪፍ ነው። ለሩታ ጥሩ ነው። ማችም ያደርጋሉ ጥብቅ። እሷ ልቧ ያለው አብርሃም ጋር ነው። አብርሃምም እንደዛው ነው። አላቅም ሰዎች እንዴት እንደተረዳችሁ። እሷ ጋር ነው፣ እሷም ልቧ እዛ ነው ያለው። ሩታ እንደውም በግልጽ በት ነው እያለችው ያለችው። ደስታ ጋር ሆናለሁ አላለችም። ደስታ እውነት ስነ ምግባር አለክ፣ ግን ውጣ ከነሱ መሀል። እውነት
ሩታም አልወሰነችም። እኔ አንድ ለሩታ ደግሞ ምክር አለኝ። ሩታ በአቋምሽ ጽኚ። በቃ አብርሃምንም ቢሆን አትለማመጪው። በራሱ ሰዓት ይመለሳል። ያለ ሴት አይኖርም እንዴ? በአቋምሽ ጽንት ብለሽ ልጅሽን አሳድጊ። እውነት እርጉዝም ከሆንሽ ደግሞ ልጅሽን ውለጂ። ህይወት ይጠብቅሻል። ለምንድን ነው ሄደሽ እሱንም መለማመጥ አይጠበቅብሽም። አልፈልግህም እኮ ብትይው ደግሞ ይከተልሻል። ታውቂያለሽ አይደል? አሁን አንቺ ልብሽ ሰረት በአንቺ ተቃራኒ ሄደ እንጂ እንደው በቃ አንተ አይንህ ማየት አልፈልግም ብትይው ደግሞ ይመለሳል። መስሎሽ ነው? የውሸት ነው። ከላይ አክሚላል ሌላ ዱርዬም ነው ብዬ አላስብም። አብርሃም ግን ለበት ታውቃላችሁ፣ በሼም ዝም ብሎ ይሄዳል። ይሄ ነገር ደግሞ እሷ ውስጥ ቅናት ይጭራል። ገባክ? እኔ ለምን ቀናሽ አላላትም። እሷን ትክክል ናት። እዛ ጋር ሄደክ ከሴት ጋር ስትሽኮረመም ይሄ በጣም ነው የምትወድክ። በጣም የምትወዱት ሰው ከሌላ ሴት ጋር ወይም ከሌላ ሰው ጋር ሆኖ ስታዩት ያማል። እኔ አልፈርድባትም፣ ግን በአቋምሽ ጽኚ። ሀሳብ ዛሬ ሌላ ሀሳብ አታድርጊ። ብዙም አሁን ተስፋ የቆረጠችብሽ ለዛ ነው። በጣም ብዙ ጊዜ ከአንቺ ጎን ቆማለች፣ ግን በሀሳብ ከቻልሽ ብዙን ይቅርታ ጠይቂያት። ብዙ ደግሞ በዚህ ልክ ለሷ ጥላቻ አያስፈልግም። ከውስጥሽ ይነበባል። መልጊ ባትናገሪ ከውስጥሽ ይነበባል። ልጅ ናት፣ አስቢ። ቆም ብለሽ ጥሩ ሰው ነሽ። ዛሬ ጥሩ ሰው ነሽ፣ ግን አትጨክኝባት። ምክንያቱም ልጅ ናት፣ አጥፍታለች፣ ይገባታል። ግን ይቅርታ መጠየቅ አልፈለገችም። እኔ ሁሉም የአብርሃም ቤተሰቦች ጥሩ ሰዎች ናቸው። አብርሃምም ቢሆን ጥሩ ባህሪ ያለው ልጅ ነው። ግን አብርሃም አንዳንዴ የሆነ የልጅ ጨዋታ የምታደርጋቸው ነገር አለ። ለማናለው ብዙም አያምርብህም። አንተ ቁም ነገር ስታወራ ነው የሚያምርብህ። ቁም ነገረኛው ጥሩ ሰው ነሽ ሊሆን ይችላል፣ አላቅም። ጥሩ ለመምሰል ትሞክሪያለሽ፣ ግን ጥሩነት እንደዚህ አይደለም። ጥሩነት ለሰው ማሰብ ነው። እዚህ ጋር ለሌሎቹ ለሁሉም እያሰብሽ ሩታን ማየት ለምን ተሳነሽ? ሳይፋቱ እኮ ነው ስታሽ ሙኙ የነበረው። ሳሜን ለሳመክ ስትዩ ነበር ነው የምታስቢው። ልክ ነው ያደረግሽው እንጂ ቆም ብለሽ ራስሽን አልሽ። ከዛን አፈቅርሃለሁ አልሽ። ከዛን የማልቀልሽ ልጁን ማስያሽው አንቺ መለየት ከበደው።